በጣም ብዙ ሰው እግዚአብሔር በሚያውቀው የምናጣው ነገር ምንድነው? ትዕግስት ነው። እግዚአብሔርን መታገስ ያቅተናል። አብረውን የሚኖሩ ሰዎችን መታገስ ያቅተናል። እስኪመለሱ አንጠብቃቸውን፣ እስኪስተካከሉ እድል አንሰጣቸው። ለምሳሌ እዚህ ውስጥ 40 ዓመት የሆነው ሰው አለ፣ ወይም 50 ዓመት የሆነው ይኖራል፣ 30 ዓመት የሞላው ይኖራል። 30 ዓመት የሞላውን ሰው ብንወስድ ሰው 30 ዓመት ሙሉ እንደው ከ7 ዓመት በላይ እንኳን ብንቆጥር 23 ዓመት ኃጢአት የሰራ ሰው ነው የ30 ዓመቱ ሰው እንኳን። እግዚአብሔር 23 ዓመት ሙሉ እድል ሲሰጠው ኖሯል። ለጓደኛው ግን 3 ዓመት እንኳን እድል የሚሰጥ ሰው የለም። ትዕግስታችን እግዚአብሔር ደግሞ እንደዚህ አድርገን ደግሞ ራስ ወዳድነታችን የሚታየው እንደዚያም አድርገን እግዚአብሔር ግን እንዲችለን እንፈልጋለን፣ እንዲታገሰን እንዲቆየን እንፈልጋለን። ዓመት እንዲጨምረን፣ ወር እንዲጨምረን፣ እንዲጠብቀን እንፈልጋለን። ሰዎችን ግን 3 ዓመት እንኳን ጠብቀን እንኳን 3 ዓመት 3 ወር አንድ ሰው አኩርፎ ኩርፊያ ውስጥ ይወጣለት እንኳን አንጠብቀውም እግዚአብሔር በሚያውቀው። እና እንዲያው ክርስቲያን ነን ወይ ተብሎ ሲታሰብ ይሆናል እንግዲህ ይሆናል ነው ነገሩ። እና የእግዚአብሔር ቤተሰቦች ሰውን ክርስቲያን የሚያሰኘው ክርስቲያን ማለት ፍቹ ራሱ ምንድን ነው? ክርስቲያን ማለት እንደ ክርስቶስ ማለት አይደል? አንዱ ፍቹ 5 ፍች ነው ያለው። እንደ ክርስቶስ ማለት ነው። ክርስቶስን የሚመስል ማለት ነው። ክርስቲያን ማለት ክርስቶስን የሚመስል። ክርስቶስን የምንመስለው አንዱ በምንድን ነው? በትዕግስት ነው። በትዕግስት የማይገቡ ነገሮች እኛ ላይ ሲነገሩ መታገስ፣ የማይገልጹን ስሞች ሲወጡልን፣ ያለ ስማችን ስም ሲሰጥ፣ ያለ ክብራችን ዝቅ ስንደረግ፣ ስንጣል፣ ሰዎች ሲንቁን፣ ቦታችንን ሳያከብሩት ሲቀሩ፣ እንደዚህ ሲያደርጉ ስንታገስ ክርስቶስን መስለዋለን። የእኔ ደቀ መዝሙር ሊሆን የሚችል ደቀ መዝሙርነት ማለት ተማሪነት ነው። ተማሪነት ማለት መምህርን መምሰል ነው። በእስራኤል ባህል አንድ ሰው የመምህር ገሌ ደቀ መዝሙር ነው ተባለ ማለት ምን ማለት ነው? ያን መምህር ይመስላል ማለት ነው። ይሄ ነው ያን መምህር ይመስላል። እኛ የክርስቶስ ደቀ መዛሙርት ነን። ደቀ መዝሙር ሊሆን የሚፈልግ ሰው ካለ እሱ ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ ብሏል። አሁን መስቀል የምንሸከም መቼም ለእያንዳንዳችን እንደ ዕለተ ዓርቡ 7 ክንድ መስቀል አይጠረብልንም። እኛ የምንሸከመው መስቀል ምንድን ነው? የባልንጀሮቻችንን አመል ነው የምንሸከመው። ያን ስናደርግ ማር ይስሐቅ እንደተናገረ ሰው የባልንጀራውን አመል ሲታገስ የክርስቶስን መስቀል በዕለተ ዓርብ እንደታገሰ ይቆጠርለታል ይላል። ያንን የምናገኘው እግዚአብሔር እንዴት ያለ ሰው ወዳጅ እንደሆነ ተመልከቱ። አንዲቱ ምስማር እንኳን ጫፏ ሳትነካን በዕለተ ዓርብ እሱ ያንን የተቀበለውን መከራ ያህል ዋጋ እንድናገኝበት ያደርገናል። እና ትዕግስት የእግዚአብሔር ቤተሰቦች፣ አሁን እኔና እናንተ እንኳን እዚህ ቁጭ ያልነው ደህና ሰው መስለን እኔም ጭምር ማለት ነው በእግዚአብሔር ቤት የቆምነው እግዚአብሔር ታግሶን ነው። ብዙ ያበድንባቸውን ወራት፣ ሳምንታት፣ ዓመታት፣ ሰዓታት እንዳላይ ያልፎልን ነው። ሰዎችም ብናልፋቸው ልክ እንደኛ ደግሞ ጥሩ ቦታ ላይ የመቆም እድል ይኖራቸው ነበረ። ግን የሚችል የለም፣ አይቶ የሚያልፍም የለም። ብቻ እግዚአብሔር ከሰው እጅ አይጣለን እንጂ ሰው ምሕረት የለውም። ብዙ ጊዜ ነው፣ ሁልጊዜ አላልኩም። ምሕረት ያላችሁ ልትኖሩ ትችላላችሁ።